ጥበብ ላይ ብቻ ሳይሆን በንግዱም ዓለም ላይ የነገሱ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከትወናው ጀርባ በሚሊዮን የሚቆጠር የኢንቨስትመንት ኢምፓየር የገነቡ ስኬታማ ሴት አርቲስቶችን ያውቋቸዋል? ዛሬ በኢንዱስትሪ ውስጥ እጅግ ባለሀብት ተብለው የሚጠቀሱ 5 ሴት አርቲስቶችን የንግድ መስመራቸውን በአጭሩ ይዘንላችሁ ቀርበናል። ከቅንጡ መኪናዎች እስከ ግል አውሮፕላን ባለቤትነት ማን ምን ደረጃ ላይ ይገኛል? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ግን ይህንን ቪዲዮ ላይክ እና እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አምስተኛ ላይ የምናገኛት አርቲስት ሜላት ነብዩ። በተወደዱ ፊልሞቿ የምናስታውሳት ሜላት በፋሽን ምርጫዎቿና በቅንጡ አኗኗሯ ትታወቃለች። ለዚህ ስኬቷ ዋነኛው ግንባር ቀደም የቢዝነስ መስመር ሜላት ፐርፊውም የተሰኘው የራሷ የሽቶ ብራንድ ነው። ሜላት በዚህ ንግድ ላይ ጠንክራ በመስራት ወደ 9 ዓመታት ገደማ አስቆጥራለች። በዚህም ባለሀብት ከሚባሉ 5 ሴት አርቲስቶች መካከል 5ኛውን ቦታ ትይዛለች ማለት ነው። አራተኛ አርቲስት መቅደስ ጸጋዬ። ሞጋቾች በተሰኘው ድራማ ላይ በትወናና በፕሮዲሰርነት የምናውቃት መቅደስ የፊልሙን ዓለም ከመቀላቀሏ በፊት በሀገር አሜሪካ በትምህርት እንዲሁም በተለያዩ የቢዝነስ ስራዎች ላይ ለረጅም ጊዜ ራሷን ስታሳድግ ቆይታለች። በአሁኑ ወቅት በራሷ የፊልም ፕሮዳክሽን እንዲሁም የትልልቅ ካምፓኒዎች አምባሳደርነት በመሆን እየሰራች ትገኛለች። በነገራችን ላይ መቅደስ አልማዝ የተሰኘ የራሷ የህፃናት መርጃ ድርጅት ያላት በጣም ጠንካራና ጎበዝ ሴት ናት። ሶስተኛ አርቲስት የትናየት ታምራት። ለየት ያሉ ገጸ ባህሪያትን በመጫወት የምትታወቀው ድንቅ አርቲስት የትናየት ከትወናው በስተጀርባ ጠንካራ የቢዝነስ ሴት ናት። አሁን ላይ በአዲስ አበባ ውስጥ አለ የተባለ ግሪንላንድ የተሰኘ እጅግ ዘመናዊ ካፌ፣ ሬስቶራንትና የዝግጅት ማቅረቢያ ማዕከል ባለቤት ስትሆን ከዚህ በተጨማሪ የፊልም ፕሮዳክሽኖችና ማስታወቂያዎች ላይም እየሰራች ትገኛለች። ሁለተኛ አርቲስት ማህደር አሰፋ ማሂ አሁን ላይ ከትወናው ዓለም ራቅ ብትልም በቢዝነሱ ዓለም ግን እጅግ ስኬታማ ናት። የራሷ የሆነ የቤት ፈርኒቸር ዲዛይን ማሳያና መሸጫ ትልቅ ሱቅ ያላት ሲሆን ይበልጥ ባለሀብት ያደረጋት ነገር ግን በከፍተኛ ደረጃ ወደ ውጭ ሀገር የምታካሂደው የቡና ኤክስፖርት ንግዷ ነው። ማሂ አሁን ላይ ከፊልሙ የራቀችበት ምክንያት ባይታወቅም የብዙዎቻችን ግን ፌቨራይት የሆነች ወይም በጣም የምንወዳት አርቲስት ነበረች ማለት ነው። አንደኛ ላይ የምትገኘዋ ተወዳጇ አርቲስት ሳያት ደምሴ ናት። ድምፃዊት፣ ተዋናይት፣ ሞዴል እንዲሁም ፕሮዲሰር የሆነችው ሳያት ሁለገብ ተሰጥኦዋን ወደ ግዙፍ ኢንቨስትመንት ቀይረዋለች። ሳያት በሀገሪቱ ውስጥ በትልልቅ ሆቴሎች፣ ሪዞርቶችና በሪል ስቴት ኩባንያዎች ላይ ባለቤትነትን ይዛ ትገኛለች። ይሄ ብቻ አይደለም። ሳያት የራሷ የሆነ የግል አውሮፕላን ወይም ፕራይቬት ጀት ካላቸው ጥቂት የሀገራችን ባለሀብቶች መካከል አንዷ መሆኗ በስፋት ይነገራል። እንግዲህ በጥበቡም በንግዱም ዓለም ደምቀው የታዩት 5 ባለሀብት ሴት አርቲስቶች እነዚህ ናቸው። ለመሆኑ ከነዚህ ውስጥ የእናንተ ተወዳጅ ማን ናት? ሀሳባችሁን ኮመንት ላይ ያሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። ይህ ልዩ መረጃ ነው።